ሰላም እንዴት ናችሁ? ወደ ዩቲዩብ ቻናል ተከታታዮቻችን በዛሬው ቪዲዮአችን ደግሞ ሁላችሁንም የምትፈልጉት አይነት አፓርትመንት ይዤላችሁ መጥቻለሁ። አጠር ያለ መረጃ ሰጣችኋለሁ። ይሄን ቪዲዮ እስከመጨረሻው ተከታተሉት። ከዛ በፊት ይሄን ዩቲዩብ ቻናል ሰብስክራይብ ማድረግ እንዳይረሳ። ቪዲዮውን እስከመጨረሻው እዩት። የዛሬው አፓርትመንት ደግሞ ቪዲዮ ላይ እንደምትመለከቱት ይሄንን ይመስላል። የሚገኘው ጎተራሪ ነው። 100% ጥንቅቅ ብሎ ያለቀ ሰው ገብቶ መኖር የጀመረበት ህንጻ ነው። ሊፍት መስራት የጀመረ እያንዳንዶቹ ፋሲሊቲዎች እየሰሩ ያሉበት ሰው እየኖረበት ያለ ህንጻ ነው። አሁን የምታዩት ቤት 153 ካሬ ላይ ያረፈ ባለ 2 መኝታ ቤት ነው። እንደምታዩት ሙሉ ለሙሉ ጥንቅቅ ብሎ ፊኒሺንጉ ያለቀለት ኪችን ካቢኔት፣ ቁም ሳጥን፣ የባኞ ቤት እቃ በምትመለከቱት ደረጃ ጽድት ተደርጎ ያለቀ አፓርትመንት ነው። እንዳልኳችሁ ባለ 2 መኝታ ነው። ይሄ ራሱ ድርጅቱ ደግሞ 50% የባንክ ብድር አመቻችቶላችኋል። ሙሉ ክፍያው 21.4 ሚሊዮን ብር ነው። አሁን ከናንተ የሚጠበቀው 10.8 ሚሊዮን ብር 50% ክፍያ ነው። ቀሪውን 50% ደግሞ እየኖራችሁበት በረጅም ዓመት ጊዜ ውስጥ የምታጠናቀቁት ይሆናል። እንዳልኳችሁ ባለ 2 መኝታ ነው። 153 ካሬ ነው። በጣም ሰፊ ልቅቅ ያለ ቤት ነው። ሁሉንም ስፔስ በአግባቡ ነው የተጠቀሙት። እንደምትመለከቱት ደግሞ ሁሉም ክፍሎች መኝታ ቤቱም ሳሎኑም በቂ ብርሃንና በቂ የአየር ዝውውር የሚያገኙ ናቸው። አሁን እንግዲህ እነዚህ ቤቶች ያሉን በጣም ጥቂት ብቻ ናቸው። እንዳልኳችሁ ጎተራ ላይ ነው የሚገኙት። መግዛት ማየት የምትፈልጉ ሰዎች ከታች ባለው ስልክ እየደወላችሁ ቀጠሮ ማስያዝ ትችላላችሁ። ቪዲዮን እስከመጨረሻው ተመልከቱ። ለቀጠሮ ከስር ያለውን ስልክ መጠቀም እንዳይረሱ። መልካም እድል። እናመሰግናለን።